በእንቲው እርሶ የታሰሩበት ምክንያት መፍትሄ አፈላላጊ በ2003 ላይ ካልተሳሳትኩ 2004 እሺ በዛ የሙስሊሙ መፍትሄ አፈላላጊ ኮሚቴ ውስጥ ስለነበሩ ነው አይደለም እንግዲህ ጥያቄዎች ነበራችሁ 3 ጥያቄዎች መሰረታዊ ሆኑ ሙስሊም ህዝብ ሙስሊሙ ጥያቄ ነበር በእነዛ ጥያቄዎች ምክንያት ነው በስር የተዳረጉት እንደሚመስለኝ ከሌላ ነገር ካለ ይነግሩኛል እንግዲህ እነዛ ጥያቄዎች እርሶ ከስር ከወጡ በኋላ ከምን ደረሱ አንደኛው የምርጫ ጉዳይ ነው ህዝብ ሙስሊሙ ሲያነሳ የነበረው እኛንን ወኪሎቻችን ምን መርጠው እኛንን ወደፊት የሚመሩን ሰዎች መምረጥ ምን ፈልገው የሚለው ነው እስካሁን ድረስ ምርጫ አልተካሄደም ለምን በወቅቱ እንግዲህ እንዳልሽ 2004 ላይ የሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ ብሎ ዝምርጦን በፍርሚያው አረጋግጦ የተለያዩ መንግስት አካል ጋራ በዚህ ጉዳይ ላይ ውይይትም ንግግርም ጉዳዩን የማስረዳትም ሌሎች ነገሮች አሉ በዛ ሂደት ላይ መንግስት ጋር የነበረው ምንድነው በተለይ ፌደራል ጉዳይ ጋር ጥያቄውን አልመለሱም ግን ኢንዳይሬክትሊ መልሰናልና ተቀበሉ ነው አልመለሳችሁ እንኳን ለሰው ልናሳምን እኛንም የሚያሳምን ነገር ውስጥ አይደለም እናንተ ራሳችሁ ካመናችሁበት መልስ ነው የምትሉትን በደብዳቤ ጻፉና ይሄን ነው የመለሱን ብለን ለሰው እንነግራለን ስንል አንጽፍም አሉ ለህዝቡ ግን ተመለሷል ብላችሁ ነገሩ ነው አንመለስም አንነግርም ማለት ከዛ በኋላ የካቲት 26 2004 ጀምሮ ኮሚቴውን ባሉታዊ የማየት የማስፈራራት ጫናዎች ነበሩ ሆኖስ ለተወሰነ ጊዜ 24 ሰዓት ሙሉ በደህንነት ክትትል ስር ቤት ስንገባ አብሮን ውጭ ተጠብቃሉ ጧት ስንወጣ አብሮን ይወጣሉ እንዲህ አይነት የማስፈራራት ሁሉ ነገር እናውቃለን በስልክም አንዳንድ ጊዜ በአካልም መንገድ ላይ ማግተው ፖሊስ ጣቢያ አስገቡን አዲስ አበባ ፖሊስ ኮሚሽን በወቅቱ የነበሩት ይደጎ ስዩምና ኮሚሽነር ምክትል ግርማ ካሳ እኔና ኡስታዝ አቡበከርን በአንድ መኪና እየሄድን ይዘውን አስገቡ ግንባራችሁን በጥይት ምንለው ከንበኋላ የመጅሊስ ጉዳይ የሙስሊሞች ምርጫ መብት ምን አገባ አርፈ ልጅን አታሳድግም ይሄንም ማታርፍ ከሆነ ግንባራችሁን ነው ምንለው አሉ አሁን የመጨረሻ ማስጠንቀቂያ ለንሰጣችሁ ከዚህ በኋላ ንግግርም የለንም አሉ ያንን ወጥቼም በወቅቱ ለአሜሪካ ድምጽ ሬዲዮም ተናገርኩኝ በማህበራዊ ሚዲያም ያንን እንዴት ተናገራላችሁ አይነት ቅሬታም ነበረ ታቻም መንገድ ላይ ለምሳሌ ተከታትለው በአንድ ጊዜ ከዚህ ከፒያሳ ወደ ቤት በሚሄድበት ጊዜ ማታ 1 ሰዓት ላይ ነው ደህንነቶች ናቸው ዱርዬዎች ናቸው ስቲል ክሊር አይደለም ላፕቶፕ ይዤ ነበር የመኪናውን መስታወት በበረት ሰብረው ላፕቶፑን ሊነጥቁኝ የሞከሩበት ሂደት አለ ብዙ እንዲህ አይነት ወክቢያ ውስጥ ሆነ መጨረሻ ላይ ታርፋላችሁ አታርፉም ወይስ እኛም እናርፈው ነገር የለም እንደ ኮሚቴን እንደ ህዝብ ደግሞ የኛም ጥያቄ ነው አልተመለሰም ብለን ስንሄድ መጨረሻ ላይ ሙስሊሙ ማህበረሰብ በሰደቃና በአንድነት ከዛም አልፎ በተለያየ ጁማ ተቃውሞች የነበረበት ሂደት አለና አሰር አለብን ብለው ወሰኑ ከነዚህ ውስጥ ከ17 ኮሚቴ ውስጥ ወደ 9 ሰው ይዘው ሌሎቹን ከውጭ ጨምረው ሁሉንም ኮሚቴ አይደለም በሚል ሴንስ አሰሩን ክስ መሰረቱ እኔ ላይ ተመሰረተው ክስ ዛሬ ድረስ ያስቀኛል በሚዲያ የቀረበውና ህዝብ ውስጥ ያለው ኮምፕሊትሊ ተለያየ ነው እኛ ላይ የተመሰረተው ክስ 2 ክስ ነው አንደኛው በኃይል ይሄን መንግስት መጣል ገመንግስታዊ ስርዓቱ መናድ ነው ሁለተኛው እስላማዊ መንግስት መመስረት ነው ድርጊት ተብሎ የተጠቀሱት ግን ሁለቱም ተቀራራቢ ስለሆነ ይሄን መንግስት ካፈረሱ በኋላ እስላማዊ መንግስት የሚመሰርቱት በሚል ሐሳብ ፍርድ ቤቱ ይዘታቸው አንድ ስለሆነ ህገ መንግስቱን በኃይል መናድ የሚለውን ጥዬ አንዱን አለ ከዛ እሱኛው መጣ እሱ ላይ ክሱ ምንድነው ብለን ስናይ ድርጊት አለ እንግዲህ ማንኛውም ነገር ተደረገ ተብሎ እንደ ግለሰብ አህመድ ዲንጀበል የተከሰስኩበት አለ አጠቃላይ ምንድነው እሱ ህብረተሰቡን ቀስቅሳችሁ ለራሳችሁ ድብቅ ዓላማ ቀስቅሳችሁ ረብሻ ፈጠራችሁ ያን ረብሻ የፈጠራችሁ እስላማዊ መንግስት ልትመሰርቱ ነው ምንድነው የተደረገው ስንል አወልያ መስጊድ ላይ 55000 ብር የሚያወጣ ጉዳት መስጊዱ ላይ ማድረስ 5 የከተማ አውቶቡስ መስታወት መስበር ኮማንደር ተክላይ ኮማንደር ገብረ ሚካኤል የሚባል የአራዳ ፖሊስ ጣቢያ ኃላፊ የነበረ አይኑ ጋር መፈንከት ደረሰበት ድርጊት ተብሎ የቀረበው ይሄ ሚዲያ ላይ ሲቀርብ ግን እስላማዊ መንግስት ይመሰርቱ እንዲሆኑ ብዙ ነው ወሬው ፋይናሊ በድምር የወደመ ንብረት 159000 ብር አካባቢ ንብረት ነው እነዚህን አደረጋችሁ ነው እኛ ደግሞ በወቅቱ ይሄን ድርጊት ያደረጉ ሰዎች በተለይ የኮማንደሩን ምትና የአውቶቡስ ባስ መሰበርን እኛ በአካል አደረጋችሁ አይደለም በእናንተ ቅስቀሳ ውጤት ነው ይሄ መጣው ነው እኛ የተከሰስነው ከ15 አመት
እስከ ሞት የሚያስፈርድ ክስ ነው ቀስቃሽ የተባለ ነው ሪል ድርጊቱን አደረጉ ተብለው የተከሰሱ ሰዎች ተይዘው ጳውሎስ ጋር ባለው ፍርድ ቤት ተከሰው 6 ወር ተፈርዶባቸዋል ያደረጉ ሰዎች እኛ እነሱን ቀሰቀሳችሁ አደረጉት የተባሉት 6 ወር ተፈርዶባቸው እኛ ደግሞ ቀሰቀስን የተባለው ምን ላይ 22 ዓመት ነው የተፈረደው ጥያቄዎቹስ ምን ሆኑ ነው መንግስት ጋር መጀመሪያ አርፋችሁ ተቀመጡ አያገባችሁም ያለዛ እናስራችኋለን ነው አይ እኛ አንቀመጥም ትክክል አይደለም ብለን ተቃውመን መጨረሻ አስሩ መጣ በዛ ሂደት ውስጥ ካለፈን በኋላ ተፈታን ለምንድን ነው ምርጫ ያልተደረገው ነው ጥያቄ እኛ ከእስር ቤት ስንወጣ እንደሚታወቀው ጠቅላይ ሚኒስትር የነበሩት ኃይለማርያም ደሳለኝ እኔ ዛሬ ተፈትቼ በማግስቱ ነው ስልጣን ለቃሉ ብሎ አናውንስ ያደረጉት 2010 ላይ ማለት ነው ያገሪቷ ሁኔታም ኮማንድ ፖስት ውስጥ የነበረ እንደ ኮሚቴ ይሄን ጉዳይ ትክክል አይደለም አልተመለሰም ብለን ከእንደገና አንቀሳቅሰናል መጨረሻ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ የህወሓት ጊዜ መጅሊስ ላይ በመንግስት ፍላጎት የተቀመጡ ሰዎች ቦታው ላይ አሉ ህብረተሰቡ ደግሞ ጥያቄ አንስቶ ይወከለናል ተነጋገሩና የጋራ መፍትሄ አምጡ የሚል የማግባባት ሙከራዎችን ጠቅላይ ሚኒስትሩ የማድረግ ሂደቶች ሄዱ በዛ አማካኝነት 9 ኮሚቴ ተዋቅሮ ያንን ስራ የሚሰራ አሁን ያለው ጊዜያዊ መጅሊስ ተቋቁሞ የዚህ ጊዜያዊ መጅሊስ ማንዴቱ በ6 ወር ጊዜ ውስጥ አንደኛ የኢትዮጵያ ሙስሊም ማህበረሰብ እሱን የሚመጥን መጅሊስ የኢትዮጵያ እስልምና ጉዳዮች ምክር ቤትን አዲስ መዋቅር በኮሚቴው የተሰራለ እሱን በማወያየት በማጽደቅ መሬት ላይ እንዲወርድ ማድረግ ነው ሁለተኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊሙን ይወክላል የሚባለው የኢትዮጵያን ግማሽ ህብረተሰብ የሚወክለው ድርጅት ኤንጂኦ ነው ፍቃዱ በየ3 አመቱ ቢታደስ አዳሹ ክፍል እንቢ ካለ ህልውናው የሚያበቃ በአንድ ባለስልጣን ስር ያለ ድርጅት ነው ይሄ ተገቢ አይደለም በአዋጅ ሙስሊሙን በሚወክል መልኩ መቋቋም አለበት የሚል ጥያቄ ነው ያ ተሰርቶ ያንን በአዋጅ መጅሊስ የማቋቋሙ ስራ ከመንግስት ጋር መስራት ነው ሶስተኛ ደረጃ ሙስሊሙ ማህበረሰብ ውስጥ ያሉ ቅድም ስታንዳርዳይዝ ያልተደረጉም ብለን ያነሳናቸው አስተሳሰብና አንዳንድ ልዩነቶችን ወደ አንድ በማምጣት መፍትሄ ማበጀት ነው እነዚህን ሶስቱ ነገሮች ከሰራ በኋላ በዚህ በሶስቱ መሰረት ላይ ምርጫ አድርጎ ቦታውን ለሚመጡ ዑለሞች አዲስ ዑለማ ራሳቸውን የሚሆኑ ሌሎችም በዛ መንገድ ከዛ አልፎ አስተዳደሩን ደግሞ ህብረተሰቡ በየአካባቢው በሚመርጠው አካል ቦታው ላይ ማድረግ ያን እንዲሰሩ የተመረጡ ሰዎች ቦታው ላይ በሙፍቲ ሐጂ ዑመር ኢድሪስ አማካኝነት ቦታው ላይ አሉ ይሄን ሰርተው የተሰጣቸውን ኃላፊነትና አማና ተወጥተው መጅሊስን በሚፈልገው መንገድ አቁመው የህብረተሰቡን ጥያቄ ማስመለስ የነሱ የቤት ስራ ነው ጥያቄውም እነሱ ጋር ነው የሚቀርበው እኛም እንደ መፍትሄ አፈላላጊ ኮሚቴ እነሱንም እዚህ ቦታ እንዲመጡ ብለን ስናመጣቸው ከእድሜ አንፃር ከእውቀት አንፃር ከተለያዩ ነገሮች አንፃር ይሄን ነገር የመስራት አቅም አላቸው ህብረተሰቡ ስቴብል ሆኖ ሰላም ባለበት ሁኔታ ያን መምጣት የሚፈልግበት ሙፍቲ ሐጂ ዑመርን በመናይበት ጊዜ ኦልሞስት 40 አመት አካባቢ በቀጥታም በተዘዋዋሪም በተለያየ መጅሊስ ውስጥ የነበሩ ሰው ናቸው ስለዚህ አብሯቸው ካሉ የቦርድና የዑለሞች ጋር ሆነው ይሄንን ኃላፊነት ተወጥተው ምርጫውን ለህብረተሰቡ አስደርገው ምርጫው ሲጠናቀቅ ህዝቡ የሚፈልገው አይነት መጅሊስን በኃላፊነት እንዲወጡ ነው ምርጫው መቼ ይደረጋል በርሱ እስካሁን ባለው ቁርጥ ያለ ነገር አላስቀመጡም እኔ አይደለሁም ማስቀመጠው እነሱ ናቸው ፖዚሽኑ ላይ ያሉት ግን የተሰጣቸው ኃላፊነት በ6 ወር ጊዜ ውስጥ ነው ግን ይሄን አልሰሩም 6 ወሩም ኦልሞስት ተጠናቋል ባለው ሂደት ውስጥ እንግዲህ በአስቸኳይ በሚቀጥሉት ጊዜያቶች ህብረተሰቡ እየጠየቀም ያለ ጉዳይ ስለሆነ ይሄንን ፈጽመው የተሰጣቸውን ኃላፊነት እንዲወጡ ህብረተሰቡም እየጠየቀ ነው እነሱም ይሄን መወጣት አለባቸው ያምናለሁ መልካም ቅድም ከክሱ ጋር ተያዘ አንድ ነገር ሲያነሱ ነው ጥያቄውን ከዛው ላንሳው ብዬ ነው ከተከሰሱበት ክስ ውስጥ ያው አመጽን አቀስቅሰዋል እንደዚህ ያርገዋል በሚለው በተናገሩት ላይ ነው እርሱ ኢትዮጵያ በሸሪዓ ህግ እንድትተዳደር ይፈልጋሉ ወይ የግል አመለካከቶት ኢትዮጵያ ውስጥ ሸሪዓ ፍርድ ቤት አለ አንዳንድ ጊዜ ሰዎች ጋር በጣም የሚገርመኝ ነገር ሸሪዓ ሲባል ድንገት ብለው የሚለው ኢትዮጵያ ውስጥ የሸሪዓ ፍርድ ቤት በጣሊያን ዘመን ነው ለመጀመሪያ ጊዜ ቆሙ ከአፄ ኃይለ ሥላሴ ዘመን ጀምሮ የሸሪዓ ፍርድ ቤት የኢትዮጵያ ህግ አካል ሆኖ በመንግስት ተቋም በአጠቃላይ ጠቅላይ ፍርድ ቤት ስር ሆኖ ተቋቁሟል ኢትዮጵያ ሸሪዓ ፍርድ ቤት ጠንካራና ማህበረሰቡን የሚያስተዳድር እንዲሆን ፈልጋል ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው እንዴት ነው ያስተዳደሩት አንዳንድ ጊዜ ሸሪዓ ህግ ሲባል ሚዲያ የሚያወራውና መሬት ላይ ያለው ኮንቴክስት ይለያያል
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙስሊሞች ነብይና በወቅቱ የነበረው የመዲና መንግስት መሪ ናቸው። መዲና ውስጥ አይሁዶች ነበሩ። ሙስሊም ያልሆኑ የአረብ ባህል ተከታዮች አሉ። እነዚህን በኖሩበት ጊዜ እንዴት ነው የኖሩት ብለን ስንል የመዲና ህገ መንግስት የሚባል ሰሂፈቱል መዲና የሚባላል። እዛ ውስጥ ሙስሊም የሆነውም ሙስሊም ያልሆነውም ሙስሊሞች በራሳቸው ሃይማኖት ይፈርዳሉ፣ ይዳኛሉ፣ ይኖራሉ። አይሁዶችም በራሳቸው ሃይማኖትና ባህል ይዳኛሉ። አረብ ባህል ተከታዮችም በራሳቸው ሃይማኖትና ባህል ዳኝተው እንዲኖሩ ፈቅዶ የጋራ በሆነችው ሀገር ላይ ደግሞ አብረው ልክ ሴኩላር ኮንስቲቱሽን ባለው መሰረት የጋራ ጉዳያቸውን በዚሁ በህገ መንግስቱ መሰረት እንዳኛለን ብለው ነው ነብዩ መሐመድ የዳኙትና የኖሩት። አው ሚዲያ ላይ የሚነገረው ከዛ በተጨማሪ አንዳንድ ሙስሊሞች የሚያነሱት የሸሪዓ መንግስት ሲባል በቃ ሙስሊም ያልሆነ ሰው ቦታ የሌለው ወር የተለያየ ነገር እንዲህ ብለው በሰው ሜንታሊቲ ውስጥ ሚዲያ የፈጠረው አለ። ስለዚህ ኢትዮጵያ የኢትዮጵያውያን ሀገር ናት። ኢትዮጵያ በሸሪዓ ተተዳደር ሰዎች አእምሮ ውስጥ በስጋት በሚታየው እኔ ብዬ ባምን ትክክል አይደለም። ባምን እንኳን ማለት ነው እንኳን ለምን አይደለም ባምን ለምን ኢትዮጵያ የኢትዮጵያውያን ሀገር ናት። ክርስቲያን አለ ክርስቲያኖቹ በሃይማኖታችን መሰረት ይላሉ። ክርስቲያን ያልሆነውም ወቂፈታውን በእኛ መሰረት ይላሉ። ዘን መጨረሻ ምን ሊሆን አንዱ ላይ ሊያሸንፍ ጦርነት ውስጥ ግጭት ውስጥ መግባት መጨረሻ ላይ ስቴብል ሀገር። ነብዩ መሐመድ ሙስሊሞች በሃይማኖታቸው ክርስቲያኖች በሃይማኖታቸው አይሁዶች በሃይማኖታቸው ብለው የጋራ ህገ መንግስት ጽፈው የጋራ ምንድነው ህገ መንግስቱን ስናይ አንቀጽ 27 እና 26 ብናይ የነብዩ መሐመድ ጊዜ ነበረው በኒ አውፍ የሚባሉ የአይሁድ ጎሳዎች እንደ አንድ ከሙስሊሞች እኩል አንድ ህዝብ ናቸው። ህዝብ የሚለውን ሲተረጉም ሙስሊሞች በራሳቸው አንድ ኡማ ናቸው ይላል፣ አንድ ህዝብ ናቸው ይላል። ሌላውም በራሱ አንድ ህዝብ ነው። በመዲና መንግስት ግን አንድ ነን በጋራ የጋራ እንደ ህዝብ አንድ ነን። የነሱን ሃይማኖት በራሳቸው መንገድ ይፈጽማሉ፣ የኛን ሃይማኖት በጋራ እንፈጽማለን። የጋራ ጉዳዮቻችንን ደግሞ በዚህ ህገ መንግስት መሰረት ብለው ነው የነብዩ መሐመድ የህይወት ታሪክ ረሂቀቱል መክቱም ሌላ መጽሐፍ ላይ ሄድስና ይያል ግን ይሄ አንግል ጎላ ተብሎ ስላልተነገረ ሸሪዓ ሲባል በሰው አእምሮ ውስጥ የሚመጣው አሁን ዓለም ላይ ሚዲያዎች ያሰራጩት ነው። ነብዩ መሐመድ የኖሩበት መንገድ ይሄ ከሆነ እኔም ሙስሊሞች በእኛን የሃይማኖታችንን ጉዳይ ሌላ አካል ጣልቃ ሳይገባብን ሃይማኖታችን በሚለው መሰረት እንኖር፣ ክርስቲያኖችም በሃይማኖታቸው ጉዳይ ማንም ሳያስገድዳቸው ጣልቃ ሳይገባ ይኖሩ፣ ሌላውም ካለ በራሱ መንገድ ነው። ኢትዮጵያ የምትባለው የጋራ ጉዳይ ግን በእስልምና መሰረት ላይ ተቆም ማለት ትክክል አይደለም እኔም ማልልም የሚሉ ሰዎችም ቆም ብለው ማሰብ አለባቸው። ነብዩ መሐመድም የጋራ በሚል ህገ መንግስት አበጅተው እንጂ ሁላችሁም በግድ እኔን ተቀበሉ የእስልምና አካል አይደለም። ሰዎች የማመን መብት አላቸው። ላ ኢክራሃ ፊ ዲን ይላል፣ በሃይማኖት ማስገደድ የለም ይላል ቁርአን። فمن شاء فليؤمن فمن شاء فليكفر ይላል። የፈለገ ሰው ይመን የፈለገ ሰው ይካድ ይላል። እኔ ተነስቼ በሸሪዓ ህግ መሰረት ነውና መካድ አትችሉም የግድ እስልምናን ተቀበሉ ካልኩኝ የፈለገ ይካድ ቁርአን ይያለ እኔ ከቁርአን ተቃራኒ ሊሄድ ነው ማለት ነው። ይሄ በእስልምና ተቀባይነት የለውም። ስለዚህ እርሶ አንድ ሙስሊም መዳኘት ያለበት በሸሪዓ ህግ ነው። ነገር ግን በአጠቃላይ ማገር አቀፉን በዛ ህግ ይተዳደር በያላቅም ይያሉኝ ነው አይደለም? ኢትዮጵያ ውስጥ ሸሪዓ ፍርድ ቤት ተቆመው እኮ የሸሪዓ ፍርድ ቤት ተቋቋመው ሙስሊሞች የቤተሰብ ጉዳይ፣ የባልና ሚስት ጉዳይ፣ የውርስ ጉዳይ መሰል ጉዳዮቻችንን ቁርአን የሚነግረው አለ ሐዲስ የሚለው ይሄን ሸሪዓ ፍርድ ቤት ሄደው ይዳኙ ተብሎ አሁን ባለው ሴኩላር ስርዓት ውስጥ ቆመው እየተዳኘ ይሄ ሸሪዓ ፍርድ ቤት አቅም ኖሮት የእውነት እንዲሆን ፈልጋለሁ ፍርድ ቤቱ። ከዛ በዘለለ ደግሞ ሁሉም ነገር እኮ መንግስት ጋር አይመጣም። ህብረተሰቡ በሽምግልና የሚፈታው አለ በራሱ መንገድ። ኢትዮጵያ የሚባለው መንግስት ሀገረ መንግስቱን ስቴቱ ጋር በመናወራበት ጊዜ ግን በእስልምና ሊሆን አይገባም አይችልም። እሱን ያልኩት እኔም እሱን ያልኩት የሸሪዓ ፍርድ ቤት አለ። ስለዚህ ሙስሊሞች የሚዳኙት ወይም ደግሞ የሚሄዱት ወደዛ ሆኖ ተጠናክሮ እሱ መቀጠል አለበት ነው የሚሉት። እንደ መንግስት ግን እንደዛ አይነት ሐሳብ የለኝም ነው አይደለም? እኔም እሱን ያልኩት መልካም። እንግዲህ በስተመጨረሻ ሰሞኑን የነበረውን ጉዳይ እናንሳ። እርሶም በጣም ትልቅ ሽፋን ነበሩት በዚህ ማህበራዊ ድረገጾቹን ዞር ብዬ እንዳያቸው የእርሶ ስም በጣም የተሽከረከረበት ሁኔታ ነበረ። ቀደም ባሉ አመታቶች ሰዎች ሲጣሉ የነበረው ከመንግስት ጋር ነው።
መንግስት ላይ ነው ድንጋይ የሚወርቡት የነበረው። መንግስት ጨቋይ ነው፣ መንግስት ገዳይ ነው፣ መንግስት አፋይ ነው ተብሎ ህዝብ ሁሉ የሚቃወመው መንግስት ነበር። አሁን በዚህ ባጭር ጊዜ ውስጥ ብሔር ከብሔር ጋር ይጣላ ነው መንግስትን ትቶ ሃይማኖት ግጭቶች የሚመስሉ ነገሮች ደግሞ ጠቋሚ ነገሮች ደግሞ በየአቅጣጫው የተነሱ ነው ያሉት። ለምሳሌ በቁጥር 34 መስጊዶች በዚህ በአጭር ጊዜ ውስጥ ተቃጥለዋል። ቤተክርስቲያኖችም እንደዛው ተቃጥለዋል። ይሄ ምልክት ምንድነው? ምክንያቱ ምንድነው? ወዴትስ ጫፍ ይጎትተናል? እርሶ እንደ አንድ የሃይማኖት አስተማሪ ምንድነው የሚሰማዎት የሚለውን እናውራና ከዛ በኋላ የእርሶን ደግሞ ሶሻል ሚዲያው ላይ የነበረውን ነገር ደግሞ እናነሳለን። በመጀመሪያ ደረጃ ሰዎች በተለያየ ምክንያት ለሃይማኖት አዎንታዊ እይታ አላቸው። ቢከተሉትም ባይከተሉትም የሌላውን ሰው ቤተ እምነቶችን መዳፈር ባህል አልነበረም። በፖለቲከኞች ጋር ነበር በፊትም ጀምሮ። ህብረተሰቡ ጋር ግን በአዎንታዊ መልኩ የማየት ሂደቶች በስፋት ነበሩ። በቅርብ ጊዜ ውስጥ ደግሞ አንዱን በአንዱ ላይ የማነሳሳት ከዛም አልፎ ፖለቲካን መሰረት ያደረጉ የተለያዩ ጥፋቶች ተፈጽመዋል። እርግጥ ክስተቶቹ ባለፉት 2 ዓመት ብቻ አይደሉም። ከዛ በፊትም የተፈጠሩ ሃይማኖት መልክ ያላቸው የመስጊዶች መቃጠል፣ የቤተክርስቲያኖች መቃጠል ነበሩ በተለያየ ቦታ። ለምሳሌ 2003 አካባቢ 2002 ላይ ጉራጌ ዞን ውስጥ 8 አካባቢ መስጊዶች ተጠቅተው 6ቱ ሙሉ ለሙሉ የተቃጠለባቸው ሂደቶች አሉ። አዲስ አበባ እዚሁ ጀርመን ግቢ አሜሪካ ኤምባሲ አጠገብ ኢማም አህመድ መስጊድ እንደዚህ አይነት ነገሮች አሉ። ያሁኑ የሰሞኑ በዛ ባለ መልኩ መፈጸሙና መንግስትም ዝም ብሎ ማየቱ ክስተቱ እንዲባባዝ ምክንያት ሆኗል። ልክ ነው። ሶማሌ ክልልም ላይ የተቃጠሉ አብያተ ክርስቲያናት ምንድናቸው ብለን ስንል በተወሰነ መልኩ ፖለቲካዊ ይዘት አላቸው። በወቅቱ የነበረው እንደምናውቀው ሶማሌ ክልል አመራር ከነበሩት አካላት ጋር ተያይዞ በተፈጠረ ሂደት ቤተክርስቲያኖቹ ተቃጥለዋል። ፖለቲክሱን ያው ሽኩቻና መጠላለፍ ወይንም ከቦታ የማንሳት አይነት ቻሌንጆች ሲመጣ ማህበረሰቡን ሊያጋጩ የሚችሉ ካርዶች የተመዘዙባቸው ሁኔታዎች አሉ። አንደኛ አስተሳሰቦቹ ከየት መጡ ብለን አስተሳሰቦቹን መፈተሽ አለብን። የእምነት ቤቶቹን የመድፈር ነገር ከየት መጣ? ከዛም አልፎ እንዴትስ ይሄ ሲደረግ የሚመለከተው አካል ተገቢውን የሆነ እርምጃ መውሰድ ላይ ቸልተኛ ሆነ? እነዚህ ሁለቱ ነገሮች በጣም አስፈላጊ ነገሮች ናቸው። አስተሳሰቦቹን ካላረቅንና ካላረምን ድርጊቶቹ አሁንም ይቀጥላሉ። ምክንያቱም ያን የሚያመነጨው አስተሳሰብ እንዳለ ስላለ ማለት ነውና ምን መጡ ብለው ምንጮቹን መፈለግ ወሳኝ ነው። ቅድም እንዳልሽው መስጊዶችም ቤተክርስቲያኖችም ተቃጥለዋል። ለምሳሌ 2010 የቅርብ ጊዜው ያው የለውጥ ጊዜ ውስጥ ዶክተር አብይ ከመጡ በኋላ ብንወስድ አዲስ አበባ ዙሪያ ቡራዩ ከተማ አስተዳደር ስን ጸበል ማዶ የሚታወቅ ቦታ ላይ መስጊድ ፈርሷል። ያፈረሰው የመንግስት አካል ከወጥ ነው ተብሎ ነው የፈረሱት። ሰዎችም ታስረዋል። ፍርድ ቤትም ወስዶ ለምን መስጊዳችን ፈረሰ ብሎ በመቃወማቸው እንደዛ ሆኗል። አዲስ አበባ ከተማ ላይም ወደ 4 የሚሆኑ መስጊዶች ላይ የማፍረስ እና ግጭቶች የተፈጠሩበት ሁኔታ አለ። እኔም በወቅቱ ማህበራዊ ሚዲያ ላይ በተመሳሳይ መልኩ ጽፌ ይህን ያፈረሰው አካል በተደጋጋሚ ሲፈርስ የአዲስ አበባ ከተማ አስተዳደር ከንቲባ ኢንጂነር ታከለ ኡማ አንተም ተጠያቂ ነህ፣ ይሄን ነገር ቆመህ እንደገና ይቅርታ ጠይቀህ ማሰራት አለብህ ብዬ አደባባይ ጻፍኩበትም ሁኔታ አለ። የተወሰኑት የተሰሩበት ሁኔታ አለ። በተወሰነ መልኩ ደግሞ ከመንግስት ጋር ያልተያያዙ የተለያዩ ሃይማኖት ተከታዮች የሚያደርጓቸው ጥቃቶች አሉ። አንዳንዶቹ በአጠቃላይ 34 ናቸው። ከነዚህ ውስጥ 21 የሚሆኑት አማራ ክልል ውስጥ ነው የተፈጸሙት። 7 የሚሆኑት ኦሮሚያ ክልል ውስጥ ነው። ደቡብ ክልል 1 እንደዚሁም ድሬዳዋም ተመሳሳይ 1 ትግራይም 1 የፈረሱባቸው ሂደቶች አሉ። እነዚህ ሂደቶች ውስጥ ለምን ሆነ በሚለው ላይ በመናይበት ጊዜ በሳት ማቃጠል ነው። ሰዎች በሳት ሄደው በአካል ከማቃጠላቸው በፊት አምሯቸው ውስጥ ተቃጥለውታል ማለት ነው። እናቃጥል ማጥፋት አለብን ብለው አስበው ወስነው ነው ድርጊትን የሄዱትና ያን እንዲያረጋቸው ምን አደረገ የሚለው ላይ በጥንቃቄ አስበው ምንጩን ለማድረቅና ያስተሳሰብ ግድፈቱና አብሮነትን የሚነካውን ነገር ላይ ማረም አስፈላጊ ነው። የመንግስት አካል ደግሞ መሰል ነገሮች ሲፈጸሙ ለምን ዝም ተብሎ ታየ የሚለው
አሳሳቢ ነው። እርግጥ በዚህ ለውጥ ውስጥ ብዙ ኮንትሮል ማድረግ ያልተቻሉ የህብረተሰብ መፈናቀሎች፣ የእርስ በርስ ግጭቶች፣ መንግስት ውስጥም አማራ ክልል መንግስት እርስ በርስ ሌሎች አይነት ነገሮች ስላሉ ሃይማኖቶቹ ምን የተለየ ነው የሚያስብል ሊሆን ይችላል በአንድ በኩል። ጉዳዩን ካየነው ግን 1 2 3 ሲሆን ብዙም ቦታ ላይ ሰጠው ይችላል። እየበዛ ሄዶ 34 ሲደርስ ስንት እስኪሆን ነው የሚጠበቀው ለሀገር ሰላም ለሽግግሩ ለለውጡ ተብሎ በትግስት የሚታለፈው ስንት መስጊዶች እስኪቃጠሉ? እነዚህ ሁሉ የሚያነሷቸው ጥያቄዎች አሉና ሙስሊሙም ጋር በተመሳሳይ ጥያቄ ተነስተዋል። ክርስቲያኖቹም ጋር ቤተክርስቲያናችን ተቃጠለ ብለው ያነሷቸው ጥያቄዎች አሉ። እነዚህ ናቹራል ጥያቄዎች ናቸው። እውነት ቤተክርስቲያን እውነት መስጊድ ተቃጥሎ ከሆነ ሰው ቢናደድ ለምን ተነካው ቢል ናቹራል ነው ማለት ነው። እንግዲህ በትችቶችን አስተናግደዋል። እንደውም ስሙ ከማሸባሪ ቅር እንደማይነት ተስፋ አድርጋለሁ። ይህንን ስለተጠቀምኩ ያየሁትን ነው ማብራሪያም እንዲሰጡ ነው። ከዛ ጋር ስሙ ተነስቶ እንደውም ቀደም ብሎ ጎጃም ሞጣ ውስጥ ነው መስጊዱ ጋየውና ከዛ ቀደም ብለው እዛ አካባቢ ታይተዋል የሚል ነገሮች ሰምቻለሁ። ከአክቲቪስት ጃዋር መሐመድ ጋር ስሙ ተያይዞ ምን እንደዚሁ ይነሳ ሰምቻለሁና ምንድን ነበር የነበረው ነገር? እኔ ሞጣ ሄጄ አላውቅም እስከዛሬ በህይወት ዘመኔ ማለት ነው። ሞጣ ሄጄ ኤሪያውንም አላውቅም። ምንድነው ግን አንዳንድ ሰዎች ያው ፖለቲካሊ የተፈጠረው ክስተት ሽፋን መስጠት የፈለጉ ሰዎች አሉ። ከተቃጠለው በላይ ጉዳዩን አልበስብሰው ማለፍ የሚፈልጉ ሰዎች ናቸው የበለጠ አደገኞቹ። ድርጊት አድራጊዎቹ ተናደው ስሜታቸው ተነስቶ ተከስከሰው ሊሆን ይችላል። ይሄን ያወቁ ጉዳዩ ላይ ትምህርት ወስደን መሰል ነገር እንዳይደገም ለማድረግ ሲቻል ይሄን ለማዳፈን የተነሳ እኔ ላይም ይሁን የተለያዩ ሰዎች ላይ የሚወረወሩ ሂደቶች ተራ አሉባልታና መሰረት የሌላቸው ነገሮች ነው። ግን በዋናነት አሁን የሚሉ ሰዎች እስቲ እንያቸውና በሌላ አንግል አንድ መስጊድ ቢቃጠልና አህመዲን እንደዚህ ቢናደድ ትክክል ናቸው። 2 ቢሆን 3 ቢሆን ናቹራል። 34 ሲደርስ ይሄን 34 መስጊድ ተቃጠለ ብለው ዘግባቸዋል ወይ ሚዲያ ያዛችሁ ሰዎች? አሁን ለምን ተናገርክ ለምን ተቃወምክ ብለው ጣት የሚቀስሩ ሰዎች እናንተ ይሄ ሲሆን ይሄ ነገር ለሀገር ጉዳት ነው ብላችሁ ሰርታችኋል ወይ ነው? አሁን ለምሳሌ አማራ ክልሉን ብንወስድ 21 ናቸው። እኔ እንዲህ ከመናገሬ በፊት ለምሳሌ የዛሬ አመት አካባቢ እስቴ ዙሪያ ላይ እስቴ በደቡብ ጎንደር ዞን በእስቴ ከተማ ቀበሌ 1 ቀበሌ 2 ቀበሌ 3 መስጊዶች ሲቃጠሉ በቦታው በአካል ሄደን እንደ መፍትሄ አፈላላጊ ኮሚቴ 4 ሆነን እንዴት ተቃጠለ ማን ያቃጠለው በወቅቱ የክልሉ ጸጥታ ዘርፍ ኃላፊ የነበሩት ጀነራል አሳምነው ጽጌ ቢሮአቸው ባህር ዳር ሄደን ከዛም አልፎ የከተማው አስተዳደሮችን እስቴ ከተማ አናግረን ህብረተሰቡ ምን ተደረገ ብለን ጠይቀን በቪዲዮ ቀርተን መተን ይሄ ነገር መፍትሄ ማግኘት አለበት ብለን ጥሪ አቅርበናል። የሙስሊሞች ሱቅ እየተለየ ተቃጠለብን ብለው የተቃጠሉ ሱቆችን ተነጋግረናል። የተለያዩ ነገሮች ሲሆን ዛሬ በስቴው ላይ ሲጀመር ቢቆም ኖሮ ቢቸና ላይ መስጊድ ላይ ቦምብ ተወርውሮ 2 ሰው ባልሞተ ነበር። ይሄን ዘግባቸዋል ወይ? ይሄንን የሚያወሩ ሰዎች ስቴው ላይ 3 መስጊድ ተቃጠለ። በጭልጋ ወረዳ ብቻ 10 መስጊድ ተቃጠለ። ዝም መባል አለበት? እሱ ብቻ አይደለም። አሁን የሰሞኑን ምን ያወራሉ? እናሰራለን እናዋጣለን እኛም ተቆርቋሪ ነን። እውነት ከሆነ በጣም ደስ ይለኝ። እስቴው የዛሬ አመት የተቃጠለው መስጊድ አልተሰራም ባለበት ነው። በወቅቱ የአማራ ክልል ኮሚኒኬሽንም ህዝቡ አዋጣ ምናምን አለ። ፕራክቲካሊ ሄዶ ማየት ይቻላል። ዛሬ ድረስ አልተሰሩም። ቢቸና ላይ ቦምብ ተወርውሮ ሰዎች ሲሞቱ ይሄን ያደረጉ ሰዎች ተይዘው ለህግ አልቀረቡም። ሰሞኑን በሞጣ ላይ በተከሰተው ጉዳይ ላይ ዝም ብዬ አይደለም ማወራው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ያለበት ከዛም አልፎ የኦርቶዶክስ ቤተክርስቲያን 3 ጳጳሳት ባሉበት የሃይማኖት ጉባኤ የኢትዮጵያ ሃይማኖቶች ጉባኤ ጸሐፊ ያለበት 7 አካባቢ ሆነው እስቴው ሞጣ ሄደው ክስተቱ እንዴት ተፈጸመ ብለው ሙስሊሞችንም ክርስቲያኖችንም ሰብስበው የመጡት ሪፖርት እኔ ቦታው ላይ እዚህ ኢትዮጵያ እስልምና ጉዳዮች ቁጭ ብዬ ሰምቻለሁ። ሆነ ተብሎ ታቅዶ የተሰራ ድርጊት ነው። ይሄንን እስካል ተቀበልንና ጉዳዩ መፍትሄ እንዲያገኝ ካላረግን ጥፋቱ ከፍተኛ ነው። ለምሳሌ ይሄ ክስተት ከመሆኑ በፊት የሞጣውን ከ3 ሳምንት በፊት ክርስቲያኖችን ሰበሰቡና በስታዲየም ውስጥ በሰንበት ቀን ስራ መስራት ትክክል አይደለም
ክልክል ነው በሃይማኖታችን ብለው አስተማሩ። የመንግስት አካል ባለበት ትምህርቱ ተሰጠ። ትምህርቱ ከተሰጠ በኋላ ክርስቲያኖቹ የሚያምኑትን ማስተማራቸው መብታቸው። ከሳምንት በኋላ ግን ወጣቶች ተደራጅተው በየሱቁ በየቤቱ እየሄዱ ወፍጮ ቤት ያለህም ወፍጮ ቤት ዝጋ፣ ሱቅ ያለህም ዝጋ፣ ሰንበት ነው ተጀመረ። ለክርስቲያኖች በፈለጉበት አምነው ካረጉ መብታቸው። ሙስሊሞች ጋር መጥተው ይሄን ሲያረጉ ስልክ እየደወሉ ሲያስፈራሩ ጫና ሲያረጉ ሄደው ለከተማ አስተዳደር አመለከቱ። መፍትሄ አልተሰጠም። ይሄ ከተደረገ ከሁለት ሳምንት በኋላ ነው ይሄ ክስተት የመጣው። ይሄ ክስተት ሲመጣ ሙስሊሞቹ እንከላከል ወይ ብለው መስጂዳችንን እንከላከል ወይ ብለው ውይይት አደረጉ። ሰው በህጋዊ መንገድ ያለው መሳሪያ ይዘን አንድም ገለን ሞተን መስጊዳችንን እንጠብቃለን። እኛ መግደልም መሞትም ለሃይማኖታችን መስጂዳችንን ለመጠበቅ መጡብን እንጂ አልመጣንባቸው እናደርግ ብለው ተስማሙ። በኋላ ላይ ግን ብዛት ያለው ሰው ሲመጣ ይሄን ሁሉ ሰው ጋር መጋደል ውስጥ ከገባን ኢትዮጵያ ውስጥ የሃይማኖት ጦርነት የሚል በልክ ሊይዝ ነው። አይናችን እያየ መስጊዳችን ይቃጠል ብለው ዝም ብለው አሳለፉ። ይሄ ከመሆኑ በፊት ዝም ብለን አይደለም የሚመለከተው የመንግስት ክፍል አለ። ክስተቱ ገና በጀመረበት የመጀመሪያ ሰዓት ላይ ይሄንን በሰማንበት ሰዓት ላይ ኡስታዝ አቡበከር የኢትዮጵያ መፍትሄ አፈላላጊ ኮሚቴ ጸሐፊ ለምክትል ጠቅላይ ሚኒስትሩ ደውሏል። ተደመቅ አስቁሙ፣ ይሄ ነገር ወዳልሆነ መንገድ ይሄዳል። ለክልሉ ጸጥታ ዘርፍ ኃላፊ ደውሏል። ያኔ ገና አንድ መስጊድ አልተቃጠለም። ለዲያቆን ዳንኤል ክብረት በቤተክርስቲያን በኩል ይሄን አስቁሙ ብሎ ደውሏል። ለተለያዩ ሰዎች ተደውሏል። ገና ህንጻ በተቃጠለ ሰዓት ወደ መስጊድ ሳይመጣ 11 ሰዓት የተጀመረው ማታ 3 ሰዓት ነው ልዩ ኃይል የገባው። እሱ ብቻ አይደለም። ሰዎቹ ምን ብለው ተናገሩ? ሪፖርቱ ላይ ኢትዮጵያ እስልምና ጉዳይ ውስጥ በቀረበው ሪፖርት ላይ እንደውም መስጊድ አሰሩልን ብለን እኛ አንጠይቅም፣ ግን እውነቱ ይውጣልን፣ ተለይተን ታርጌት ተደርገን ተጠቅተናል። የከተማው አስተዳደር አቤቶታ ብለን ቆሞ ነው ያየን። ጋዝ ሲያቀብሉ የነበሩ ፖሊሶች አሉ። ይሄን ቄሶቹም ሰምተዋል። የሃይማኖት ጉባኤ ሰዎች ሰምተዋል። የኢትዮጵያ እስልምና ጉዳዮች ያላካቸው ሰዎች ያቀረቡት ሪፖርት ነው። እኔ ቦታው ላይ ተገኝቼ የሚመለከተው ከላይ ከምክትል ጠቅላይ ሚኒስትሩ ጀምሮ ቀድሞ ተነግሯቸው መፍትሄ መውሰድ ካልቻሉ የክልሉ ጸጥታ ዘርፍ ኃላፊ ተነግሮት መፍትሄ መውሰድ ካልቻለ ከዛ በፊት በተደጋጋሚ ሲደረግ ያንን ያደረጉ ሰዎችን ይዘው ለፍርድ ሳይቀርቡ የስቴው ላይ ጥፋተኞቹ እውነተኛ ቅጣት ቢያገኙ ኖሮ ሰው ይማርበትና ይቆማል። ዛሬም ማድበስበስ ከተፈለገ ይሄ ሁሉ ሲሆን ችግር የለውም እናቃጥላለን፣ እኛ እንደዚህ እንገነባለን፣ አብረውነታችን ምናምን ይሄ ወሬ ነው። የእውነት ሆኖ በተግባር መታየት አለበት። እውነት ከሆነ ይሄ ሁሉ ሰው ወጥቶ ያን ሁሉ መስጂድ ሲያቃጥል ተው ብሎ የሚያስቆም ሰው እንዴት ጠፋ? የመንግስት አቃል ይቀል ህብረተሰብ ውስጥ እንዴት ጠፋ? ይሄ እኮ ትልቅ ጥያቄ ነው። አቃጥለው ሆቴልን ማርዘነብንና መስጊዶችን አቃጥለው የሚጨፍር ትውልድ ሲፈጠር አስተሳሰቡ ከየት መጣ ነው ቤዚክ ጥያቄው። ከዚህ በፊት ለሀገር ሰላም ብለን በተደጋጋሚ ይሄ ሲፈጠር ዝም ብለናል። በአካል ሄደን ይሄን ጉዳይ መፍትሄ ፍቱ ብለን አውርተናል። የሚመለከተው የመንግስት አካል ሰላም ሚኒስተር ጋር ይሄን ጉዳይ አንድል አድርጉ ብለናል። ለጠቅላይ ሚኒስትሩም ይሄን ጉዳይ መፍትሄ ያገኝ ብለናል። መንግስት በተለያዩ ምክንያቶች ሌላም አጀንዳ ኖሮትም ይሁን ቅድሚያ ለሌላ ሰጥቶ ምንም ይሁን የክልሉም ይሁን የፌደራሉ በዚህ መንገድ ችላ ካለ እና መፍትሄ ካላገኘ 34 ተቃጠለ 35ኛ እያለ ይቀጥል ብለን ማቃጠል ብቻ አይደለም። የሞጣ ከተማ መስጊድን አቃጥለው የኢማሙን ያሰጋጁን ቤት ሄደው ተኩስ ከፍተው ቤቱን አቃጥለው ሰዎቹ አመልጠው ነው። ይሄን የኢትዮጵያ እስልምና ጉዳዮች ሄደው መጠየቅ ይቻላል። ሪፖርቱ ላይ የነበሩ በቦታው የሰሙ የኦርቶዶክስ ቤተክርስቲያን ተወካዮችን መጠየቅ ይቻላል። የመንግስት አካል ባለበት የፖሊስ አካል ጋዝ አቀበለ ተብሎ ህብረተሰቡ ይሄንን ቅሬታ ሲያሰማ የክልሉ ጸጥታ ዘርፍ ኃላፊ ቆሞ ነው የሰሙት ቦታው ላይ። ይሄ ሁሉ ሲሆን እናድበስብስ ከሆነ ምላሹ እስከዛሬ ከሆነውና ከተደረገው በላይ ለምን ዝም አላላችሁም? እናዳፍ ነው አሸባሪ አክራሪ ምናምን የሚል ስም ለጥፈን እናሸማቀቅ የሚሉት ከአቃጣዮቹ የበለጠ ለሀገር ስጋት ናቸው ብዬ ነው ማምነው። እውነት ለኢትዮጵያ ተቀርቃሪ ከሆነ እውነቱ ይውጣ፣ ገለልተኛ አካል ያጣራው፣ ያጠፋውን አካል ለፍርድ ይቅረብ፣ አዋተን እንስራ፣ መቻቻልና አብሮነታችንን ሊያጠፉ ነው ብለው ፍሬም ቢያረጉ ጥሩ። አሁንም እንኳን መስጊዶቹ እንዲ ተቃጠለ ብለው የመንግስትንም ይሁን የግል ሚዲያ ከቨሬጅ ሰጥቶ እየሰራ አይደለም። የሚሰሩት ምንድነው? በተቃራኒ ያለውን ነው የሚዘግቡት እንጂ ክስተቱን ዘግበሽ ተቃጠለ እንዲሆነ የኢቢሲ በአላባ ዞን አንድ መስጊድ ሲቃጠል አንድ ቤተክርስቲያን ሲቃጠል
ለምን ተቃጠለ አይደለም የትኛውም ቤተክርስቲያን የትኛውም መስጊድ መቃጠል የለበትም ሌላም ነገር መቃጠል የለበትም ይሄን አስጮ የዘገበ አንድ ፕሮቴስታንት ቸርች ተቃጠለ ያለው ኢቢሲ ይሄ ሁሉ ሲሆን ለምንድን ነው አፉ የተለጎመው የአማራ ክልል ሚዲያ ይሄ ሁሉ ሲሆን ለምን ተለጎመ ይሄ ብቻ አይደለም ሳላ 21 እስኪሞላ ድረስ እየጠበቁ ነው ስንት እስኪሆን ነው ዝም እንድንል የሚጠበቁ ስለዚህ ክስተቱን ለሚመለከተው የመንግስት አካል ነገርን ለሚመለከተው የመንግስት አካል ነገርን ሁሉም እንደተለመደው እንዲበሰበስ ነው ይፈልጉ ስለዚህ እኔ እንደ አንድ ሰው እንደ አንድ ሙስሊም ትክክለኛ ነገር አይደለም በያመንኩበትን ጽፌያለሁ ወደፊትም እቀጥላለሁ እንዲህ አይነት አሉታዊ ነገሮች ሲፈጸሙ መቃወም አለብን እኔ ቤተክርስቲያን ሲቃጠል የኔን ፌስቡክ ማየት ይቻላል ተገቢ አይደለም ብዬ ተቃውሜ ጽፌያለሁ ከነ ቪዲዮ ተቀምጧል የመስጊዶቹ ሲሆን ለምን አሸባሪ ተባልኩ ለምን ያኛው ጊዜ በዛ አልታየም ስለዚህ ደብል ስታንዳርድ ለማንም አይጠቅም ሰዎቹ ደግሞ ምንም ቢያወሩ የሚያመጡት ነገር የለም ያመንኩበትን ሰራለሁ ትክክል መሆኔ ላይ እርግጠኛ አልሆን ከዛም በዘለለ ሰዎች እንደሚያሉት ከንትና ጋር ይሄ ሁሉ ተራ አሉባልታ ነው ስለዚህ በዛ መልኩ ነው መታየት ያለበት አሁንም ቢሆን አድበብስ ለማንም አይጠቅም አናድበስብስንል ግን ግጭት እንፍጠር አይደለም ወይንም ብቀላ ይኖር ወይንም ሌላም ይያል አይደል እንዲህ አይነት ነገሮችን ማስቆም ስንችል ነው ለምሳሌ በወቅቱ ሰሞኑን ተቃጠለ የተባለውን ቤተክርስቲያን ጉዳይ ነው መነሻው ምናምን ያሉ ሰዎች እኔ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቀረበው ሪፖርት ላይ ቤተክርስቲያን ተቃጠለ ጊዮርጊስ ተብለው ሄደው እዩ ተባሉ ቤተክርስቲያን ግቢ ውስጥ የተቃጠለ ነገር አላየሁም ግርግዳውንም ሳይ የተቃጠለ ነገር አላየሁም ከላይ ጉልላቱ ጋጭ ሲታያል ተብሎ አሳዩን መቅደስ ቤተ መቅደሱን የተቃጠለው ተባለ ገብተንና አይ እስላሞች አትገቡም አግዳሚ ወንበር ላይ ተቀመጡ ተብሎ ሳናይን የመጣ ነው ብሎ ሪፖርት ያቀረቡት እኔ በሰማው ምክንያቱ ከቤተክርስቲያንም ይሁን ለምን ሆነ አይደለም ቤተክርስቲያን ሙስሊሞች ካቃጠሉ ኃላፊነት ወስደው መቀጣት አለባቸው ሃይማኖታቸው አይደል ድርጊቱ የትኛው መንግስት አካል ይሁን የትኛው ሃይማኖት ተከታይ ይሁን አድርገው ከተገኘ እኔም አብሬ ቆማለሁ ማንንም ይሁን ማን መስጊድም ላይ ሲሆን ተመሳሳይ ነው ባለፈው ቤተክርስቲያን ተቃጠለ ብሎ ያ ሁሉ ሚዲያዎች መጫዋቸው ሰዎች ሰልፍ መውጣታቸው ትክክል ናቸው ያንኑ ግን ለምን ሙስሊሞች ሲያደርጉ ለምን ዝም በሉ መጣ ነው የኔ ጥያቄ የሚሆነው እንጂ ሰው ናቹራሊ የሚያምንበትን ትክክል ነው የሚለው ሲነካበት እጁን አጣምሮ ማለት ሃይማኖቱም የህግም የሞራልም በሞራልም የሚያስኬድ አይደለም ማለት ነው መልካም ኡስታዝ እንግዲህ እነዚህ ጠቋሚ ነገሮች አደገኞች ናቸው እነዚህ ነገሮችን ወደ ሃይማኖት እና ወደ ብሔር የሚወስዱ ነገሮች መብረጃ የሚላቸውም ሀገርም እንዳልነበረችውና ልትፈርስም ትችላለች እንግዲህ በዚህ በሃይማኖት ቦታዎች መንደድ ምክንያት ሙስሊሞች በሙሉ በመላ ሙስሊሞች ቁጣቸውን ገልጸዋል ተቃውሟቸውን ገልጸዋል ያሉት ቀደም እንዳነሳሁት ቤተክርስቲያንም በርግጥ ተቃጥሏል እነዚህ ነገሮች ወንድማማች ህዝቦችን አንድ ወገን ህዝቦችን ወዴት ነው የሚነዷቸው ያሉት ማቆሚያ አላቸው ወይ መፍትሄ አላቸው ወይ አለበለዚያ ምን ልንሆን ነው ወደ መጠፋፋቱ ወደ መጨራረሱ ምክንያቱም ቀደም እንዳነሳሁት ሃይማኖት እኔም እርሶም እናቃለን ባለንበት ሃይማኖት ምን አይነት ሴንሲቲቭ እንደሆነ ምን አይነት ለመሞት አሁን እኔ እንደነገርኩት እፈልጋለሁ ለሃይማኖቴ ቢሆን ነው መርጠው ለሀገሬ ከሚሆን እርሶም እንደዛው እንደሚሆን ቅድሚያን የሚሰጡት ለሃይማኖቱ እንደሚሆን እርግጠኛ ነኝ ስለዚህ በጣም ከባድ በተናት ምንድነው የሚሻለው በዚህ ጉዳይ ላይ መፍትሄ ሐሳቦች አሉ የፈረሱትንስ እንዴት አድርገን ነው ምን ሰራቸው ያሉትንስ እንዴት አድርገን ነው መንጠብቃቸው በመጀመሪያ ደረጃ መፍትሄ አላቸው መፍትሄያቸው እውነት መነጋገር ሲጀመር ነው እውነት ከተነጋገርን በኋላ ጥፋት ያጠፋ ሰው ሙስሊሙ ውስጥ መሃል እብድ የለም ክርስቲያኑ ውስጥ እብድ የለም እንትና ውስጥ እብድ የለም ሁሉም ፍጹም ነው ብለን ማሰብ ጋር ከመጣን በጣም ጥፋት ሶስተኛ ነጥብ የማነሳው አንድም የሚፈጽም ሰው መስጊድም ይሁን ቤተክርስቲያን ያቃጠለ ሰው ሃይማኖት አለው ሃይማኖቱም ከሌለው አይቲስት ከሆነ እምነት አለው የሆነ ነገር አምኖ የዛን ሰውዬ እምነት የዛን ሰውዬ ሃይማኖት ጀነራላይዝ አድርገን ክርስቲያኖች ፈጽሙ ሙስሊሞች ፈጽሙ ብለን ጀነራላይዝ ማድረግ የወለተ አደገኛ ነገር ነው የፈጽሙ 10ም ይሁን 301ም ይሁን ያደረገው ሰው ነው የሚጠየቀው እንጂ አብሮ ከጀርባ ካላገዘ ተሳታፊ ካልሆነ በቀጥታም በዘዋዋሪ ሽፋን ካልሰጠ የዛ አካል አድርገን መውሰድ በጣም አደገኛ ነገር ነው ከዛ በዘለለ ቤተክርስቲያን ያቃጠሉትም ተይዘው
የሶማሌ ክልሎቹ ክስ ተመስርቶባቸዋል የዛ አካል ሌላ ቦታም ያቃጠሉ ካሉ መያዝና መቀጣት አለባቸው መስጊዶችም ላይ አማራ ክልል በጠቅላላ ኦሮሚያ ክልል ስንመጣ ዳሮ ምስራቅ ሐረርጌ ዞን ዳሮ ለቡ ወረዳ ላይ በወቄፈታ እምነት ተከታዮች የተቃጠሉ መስጊዶች አሉ ህብረተሰቡ ስሜታዊ ነው ሪቬንጅ ወስዶ በወቅቱ መስጊዱንም ሰርተዋል ሰዎቹ ላይ እርምጃ ወስዶ ጸብ ሆኖ የታሰሩም ሰዎች አሉ ሌላም ቦታ እንደዚሁ በቅርቡ በተፈጠረው የአዳማ ግጭት ሰው በሞተበት 86 ሰው ሞተ በተባለው መሃል አንዱ አዳማ መስጊድ ተቃጥሏል ወድሟል እንደነዚህ አይነት ክስተቶችን ዝም ተብሎ መታየት የለበትም አንድ ሲጀመር አንድ ላይ ካላስቆምን ይቀጥላል እዛ ላይ ከመንግስት አካል ተበቅ ያለ እርምጃ መወሰድ አለበት የኔ ክልል ነው የኔ ሰዎች ናቸው ይያልን ሽፋን የምንሰጥ ከሆነ አደገኛ ነው ከዛ በዘለለ አስተሳሰቡ ከየት መጣ ብለን እስልምናም በክርስትናም መንግስት ጋር ያለው ምንጩ ምንድነው ይሄን አስተሳሰብ የፈጠረ ብለን ያን አስተሳሰብ ማከም ያስፈልጋል እኛ ሽፋን ከሰጠንና ካድበሰበስን ቀጥሎ ማለት ነው ነገም ይቀጥላል የኔ ወገን እስልምና ላይ ቁርአን ራሳችሁም ላይ ብትሆኑ ትክክለኛው ምስክር መስክሩ ሌላም የኔ ወገን ነው ምናምን ይባል የኔ ወገን ፍትህ ነው የኔ ወገን እውነት ነው ሙስሊም ስላረገ አብሬ ከቆምኩኝ ክርስቲያን ሲያረገ በሱ ላይ ከቆምኩኝ እኔ ስለእውነት አይደለም የቆምኩት እኔ ቆምኩት ወገንተኛ ሆኜ ነው ብሔርም ይሁን ሃይማኖት ማንኛውም ነገሮች እውነተኛ ማስረጃ አርጉ ካሉ ከላይ ከሙፍቲው አንስቶ ታች እስካለው ሙስሊም ጥፋት ከፈጻ እኔንም ጨምሮ መቀጣት አለብን ከላይ ከጳጳሱ አንስቶ ታች እስካለው ተርታው ክርስቲያን ጥፋት ካጠፋ መጣይ ጥፋት ነው እንጂ ፖዚሽኑ ሃይማኖቱ እዚህ ጋር ለምን ይመጣል የተዘራ ጥፋት ካለ የዛ አይነት ቆራጥነት ያስፈልጋል አብሮነታችንን የሚያጠናክሩ ትምህርቶችና የሚያግባቡ ስራዎች መሰራት አለባቸው ሙስሊም ሲጠቃ ክርስቲያኖች ዝም ካሉ ሙስሊም ስለሆነ ነው ክርስቲያኖች ዝም ያሉን ብለው ይተረጉማሉ ክርስቲያኖች ሲጠቁ ሙስሊሞች ዝም ካሉ ክርስቲያን ስለሆነ ነው ሙስሊሞች እንዲያረጉን ይላል ኦሮሞ ሲጠቃ ሌላው ዝም ካለኛ ኦሮሞ ስለሆነ ነው የሚል ኢንተርፕሪቴሽን አማራ ሲጠቃ ሌላው ዝም ካለ እኛ አማራ ያ ኢንተርፕሪቴሽን አጥር እየፈጠረ የበለጠ ያልሆነ ቦታ ሊወስደን ስለሚችል ጉዳዩን የእውነት አጣርቶ እርምጃ ወስዶ መሄድ እንጂ ዝም በሉ አዳፍኑት አታውሩ አግባብ አይደለም የበለጠ ጥፋትን ይፈጽማል ብየነው ማለት መልካም በስተመጨረሻ ለፓርቲ ሊወዳደሩ ያስባሉ በሻሻ ሄደው ምርጫ ሊወዳደሩ ቅዳሉት ምን ወሬ ሰምታል እውነት ነው እኔ በሻሻ ተወላጅ አይደለሁ እኔ የተወለድኩት ጅማ ከተማ ነው የትኛው ፓርቲ አባል አይደለሁም ምናልባት እስከ ተወሰነም ጊዜ ድረስ የትኛው ፓርቲ ውስጥ የመግባት ፍላጎት የለኝም ምርጫ ውስጥ መግባት ፈልጋለሁ ወይ ከተባለ እንደማንኛውም ሰው ልገባል አልገባ ይችላል ግን አቅጄ እዚህ ቦታ እንዲህ የጀመርኩት ነገር የለኝም ፕሮግራም ውስጥ የለም ፖለቲክስ ውስጥ መግባት ከተፈለገ ሩቅ አይደለም የቱ ጋር በገባ ይመርጡኛል ነው አይደል ከዛ አንድ ሰው ለመመረጥ ሌላው ሙሉ መንግስቱን አለው ብሎ ፕላን አድርጎ እንደ ፓርቲ ያሰበ እንደንተን ትልቅ ነገር አይደለም ስልጣንም ቢሆን ደግሞ ባለፍኩባቸው የተለያዩ ሂደቶች እዚህ ጋር ገባ እዛ ጋር ገባ ተብዬ ነው እኔ የራሴ ፕሮግራም ላይ የማምንበትን መስራት እንጂ ለጊዜው የትኛው ፓርቲ ውስጥ መግባት አልፈልግም ብያለሁ አንድ ቀን ግን እንደግል ልወዳደር ይችላል እንደግል ውስጤ አልፎ የሚመጣ ነው የወሰንኩት የለኝም እኔ ተገቢ ነው ያዋጣኛል ብዬም አሁን ከምሰራው ሞጣ ብዬ እገሌ ፓርቲ ብዬ የሳበኝም የለኝም የሳበኝ ማለት ነው እኔን ፐርሰናሊ ስለዚህ እንደው ልግባ እንደ ብዬ የተወሰወስኩበት ምን ሐሳቡም የለም ማለት ነው መልካም እዚህ ድረስ ለቃል መጠየቅ ፈቃደኛ ሆነው ስለመጡ በጣም አድርጌ በተመልካቾች ስም በኤልቲቪ ስም አመሰግናለሁ መልካም እድል እሺ ተመልካቾች ፕሮግራሚን በዚህ ጨርሻለሁ ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ ያላችሁበት ተነስተል